እኮ እኔም ቁጥሩ አለ እኔ ጋር እያወራን እኮ ነው። እሱም አሁን እየሞከረው ከነሱ ጋር ቆይ ያምጣ የተክለይን ፎቶ ያምጣ። የተክለይን ፎቶ አምጥተህ ስለጥፈው እሱን የሚያውቁት አገሩ ይታወቃል፣ ሰፈሩ ይታወቃል። በዚህ መንገድ ይኬዳል። አምጣው ፎቶውን ያምጣ ይስጥህ። ቆይ እሺ ተክለይ የምታውቁ ሰው ላኩልና። ሄሎ አቤት። አይቼዋለሁ። ቆይሽ እሺ በቃ እሺ ደውልለት። እሱንም ቆይ እኔ እደውልላቸዋለሁ። እሺ ለምን ነው የገጠር ልጅ የማይመጣው? ችግር የለም። ቲክታክ ላይ ተጥዶ አይደል እንደ 24 ሰዓት የሚለው ለዚህ ጉዳይ ሲሆን ነው የሚጠፋ። በየገጹ ተንጠልጥሎ አይደል ታፕታፕ ሲል የሚለው ጆከር። እሺ በቃ ይደውልና ትሰማለህ? ሰላም ነው ማለት ነው። ተክላይን ያውቀዋለሁ። የልጁ ቤተሰብ የሆናችሁ ሰዎች እኔ በውስጥ አናግሩኝና በተክላይ የሚያከሆነ በተክላይ ትክክለኛ ከመጣች ተክላይ ሁሉን ነገር የሚጨርስ ከሆነ የተክላይ ትክክለኛ በጣም የሚወደው ወዳጁ አለ እኔ የማውቀው። ምክንያቱም አብዛኛው የሸዋ ሰውና ይሄ ቦረና አካባቢ ወደ የእጁ አካባቢ ያሉት የተወሰነ ሰዎች አካባቢ በተክላይ ነው የሚመጡት። ተክላይ እንትኑ ምንድነው የሚኖረው እንትና ነው ማነው የሚባለው የመን ሰሙን ፈርሻ ነው የሚኖረው። የሚያመጣቸው ባለ አርድ አድርጎ ነው። ቦታው ከዚህ ከሳውዲ አረቢያ ቀጥታ ማነው ስሙ ሳዕዲያ ነው ማነው የሚባለው ወደ ኋላ ነገር ያለው ሳዕዲያ ነው የሚባለው ወደ ካላርዳ የመን እኮ ነው ሳዕዲያ እኮ የመን ነው። ካላርዳ ወደዚህ ያለችው ሀገር ማነው የምትባለው? አላርዳን እንዳለፍኩ የምታገኛት ከየመን ስትመጣ ይኸውልህ ሰያ ተክለይን እኮ አውርተነዋል። ተክለይን አውርተነዋል። ተክላይ ሊደብቃችሁ ይችላል፣ ቦታ ደብቆናል። ግን የሱ ደግሞ በጣም ቅርብ ወዳጁ አለ። ቢያንስ በቀን እስከ 150 ሰው 200 ሰው የሚሰጠው ማለት ነው። ኢትዮጵያ በገባ ሰዓት ራሱ ኢትዮጵያ ነው ልጁ። የድሬ ሮቃ ልጅ ነው። እሱን አናግረን ያን የድሬ ሮቃው ልጅ እኔ እህቴ ናት ብሎ እሱ ቢተባበረን በሱ በኩል ነው ተክላይን እውነታውን እንዲነግረን ማድረግ የምንችለው በዛ ልጅ ምክንያት። ምክንያቱም ያን ልጅ ወዳጁ ነው፣ በክፉ ሰዓትም በደጉም ሰዓት ወዳጁ ነው። ስቀጥል ደግሞ አጠቃላይ በቀን እስከ 200 ሰው 150 ድረስ ነው የሚሰጠው የኢትዮጵያው ደላላ ማለት ነው። በጣም ታዋቂ። ያንን ልጅ በምን እናገኛለን? ታገኘዋለህ? አናግረው። እኔ በደንብ አገኘዋለሁኝ። እሱን ችግር የለውም። ቁጥሩ የለኝም፣ ነገር ግን አገኘዋለሁኝ። ዛሬም ቢሆን አገኘዋለሁ፣ ነገም ቢሆን ቁጥሩን አገኘዋለሁኝ። ሰውየውን በቃ ፈልገውና ቆይ። እኛ ግን እዛ እንደርስም። ምክንያቱም የጅዳውን ይዘዋለን። እምቢ ካለ ነው የጅዳው ይያዛል። የጅዳው ያንን እንዳመጣ ይደረጋል። ምክንያቱም ልጅቱ ለመኖሯ ይኸው ዛሬም ስታለቅስ ነበር እየተባለ ነው አይደለ? ከዚህ በላይ ምንም አይነት እንትን የለውም። አሁን በቀጥታ የጅዳው ነው። ለምን የገጠሩ የተደ ይሄማ የገጠሩ ታልመጣ በዚህ ሰዓት እሱም እጁ አለበት። ይግባ። ስልኩንም አልተቀማ። ከጅዳ እስከ ፋርሻ ድንበር ድረስ ቪዲዮ እየቀረጠ ነው ሄደው። ማንም አልቀማው። ምክንያቱም ጓደኞቹ የደላላ የነ ተክላይ ጓደኛ ስለሆኑ ስልኩንም አልተቀማ። ሌላ ሁሉ ስልኩን እየተቀማ ሲል እሱ አልተቀማ። እና በለው የት ነው የሚጠፋው? አንድ ሴት ስትጀምር መጀመሪያ ሙታለች ብሎ ተናግሮ ራሱም እሱ ወንጀለኛ ነው። ማን ነው ሙታለች ብሎ የተናገረ? ራሱ ሙታለች ብለውኛል ብሎ ዝም ቢልሳ መንጣት አለበት። እኔ ባሰብስ አስገባው ፈልግና የጅዳው ደላላ አስገባው። አቡ ይምጣ። ታብታባር ጋይስ ታብታባር
ወዳቸው ምስኪን እየመሰለ ውስጣቸው ሲኪን ተሰብስቦ ምድረ ፈሳም የድሃ ልጅ የሚያስለቅስ ደላላ ጭንቅላቱን መባል አለበት ኢትዮጵያ ውስጥ ያለው ቤተሰብ። አሁን ምን መሰላቸው ተክላይ ማለት ነው። ተክላይ ይሄ ከሳውዲ ከኢትዮጵያ ምናምን የሚመጡት ጋር አይደዋወልም። አንደኛ ተክላይ በጣም ባለሀብት የሆነ ሰውና ዋግነር የሆነ ሰው ነው። የመለይ የምታውቁት ሰዎች ካላችሁ እኔ ስለማውቀው ነው። ተክላይ በጣም ዋግነር የሆነ ሰው ነው። በየመኖች የታወቀ ነው። ብር በጣም ከፋይ ነው። ሆቴዎች በደንብ ያውቁታል። ስለዚህ ከተክላይ ጋር የሚያገናኙት ከሱ በታች ያሉ ትንንሽ ደላሎች ናቸው። እሷ ወደ ኢትዮጵያ ስትሄድ መጀመሪያ የሚያገናኛት ደላላ ሳውዲ አረቢያ ያለው ነው። ሳውዲ አረቢያ ያለው ደላላ ቀጥታ ለሳቢያ ነው የሚያስረክባት፣ ወይም ሳቢያ ድረስ በባስ ለተክላይ ነው እኮ አልኩ። ሰያ ሳውዲ ጅዳ ያለው ደላላ ለተክላይ ደውሎ አገናኘን አልኩ እኮ። ቀን ላይ ተገናኘን እኮ። ሙታለች አልከው ዝም ብለህ ነው እንዳልሞተችም እያሉ ነው ብሎ ሲነግረው ሙታለች ምን መረጃ ላንጣላችሁ አለ። ቀብሯንና ልብሷን ያለችበትን ይዘህ እንዲመጣ ብሎ ነገ ወይንም ለ3 ቀን ቀጠሮ ሰተነው ነው የወጣው። ልጁ ግን ውሸቱን ነው ደብቆ ነው። ተክላይ ብሮኮ የማንኛውንም ፎቶግራፍ ቀብር አንፈልግም። ስትሞት ቪዲዮና ፎቶ ነው የምንፈልገው። የሞተችበት ታይም ሲቀብሯት ሲያለብሷት ያለውን ቪዲዮ ነው የምንፈልገው። የምን አባቱ ቀብር ነው የሚያሳየን? ልጅቷ ሙታለች አትበሉ። ልጅቷ አለች እንዴ? ከዚህ ሁላ መረጃ ምን ይነገራችሁ? ልጅቷ አለች። ያኛው መረጃ ስትሉ ነው። ይሄ ተክላይ ነው አያነሳም። በቀጥታውን ወደ የጅዳውን ነገሩ መፍታት የሚችል የጅዳውን ነገሩ መፍታት የሚችል ነገር የሚያመጣ የጅዳውን አዎ ወደ ጅዳው ነው አሁን የጅዳው ደላላ እንዳለ መያዝ አለበት ካለበት ቦታ ላይ። ነገር ግን እንደ ሽምግልና ደግሞ ይሄን የማውቀውን ልጅ እንደ ሽምግልና ብንልከው ተክላይ ጋር በጣም ስለሚግባቡ የድሬ ሮቃው ማን ነው ስሙ? እዚህ ጋር ኮሜንት ጋር ምጽፉ ሰዎች የድሬ ሮቃው ሊመለከተው ወይም ሊያገባው ምናምን አይደለም፣ ግን ወዳጅ ስለሆኑ ምናልባት ለሱ እውነታው ሊነግረው ስለሚችል ከወደሱ ለማጣራት ያክል ነው። እንደዚህ አይነት ልጅ ነበረች እባክህ እንደዚህ ነው ብሎ እንዲጠይቀውና እንዲያጣራው እንደ ሽምግልና ለመላክ ነው። የድሬ ሮቃውን ወዳጁ ስለሆነ እኮ ስሙን ንገረን እስቲ። ቆይ ልጠይቃቸው እዚህ ጋር አሉ። ሌላ ነገር የሚያለቅት ኢሞጂ አትላኩ። የስራ አካውንት ነው። በቃ ያላችሁ ቪዲዮ እየሰራችሁ መረጃ መሰብሰብ እንጂ ብታለቅሱ ምን ትርጉም አለው? ሳያ አቤት። ቆይ አንድ ጊዜ ልጠይቀው ነው፣ የቆረቆርኩ ነው። እሺ አሁን የሚለው ማለት ነው ድሮ ሮቃው የሚለው ማን ነው? የድሮ ሮቃው አለ። እኔ አሁን ለተክላይ ደውዬለት ነበር። ተክላይ ስልክ አላነሳም። ለጓደኛው እዛው ጎረቤቱ አለ ጓደኛው፣ ለሱ ደውዬለታለሁ። ቆይ እሺ እኔ ልደውልለትና መልስልሃለሁ ብሎኛል። እና ስለዚህ ማን ነው ያስገባሁት? ማን ነው ደግሞ ይሄ የገባው? ናውረድ ጆከር አይደለም እኮ እያየሁት ነው። አበባ እየሰጠ ነው ጆከር። እሱ ነው ብዬ ነበር። የጅዳው መኖር ከፈለገ በቃ ይቺ ልጅ እንደምንም ብሎ ብርም ሰብስቦ ቢሆን ብርም ሰተነው ቢሆን ማስፈታት አለበት። ይለጠፋሉ አይደል? ሰይጣን ኩራጭሉ ይኸውልህ ቤት አማራ ምን አለ መሰለህ፣ አሁን አንድ መያዝ ያለብን ነገር ያኛው የገጠር ልጅ የሚባለው መቶ መረጃ መስጠት አለበት። አንደኛ ማለት ነው። ሁለተኛ እንደገና ደግሞ ይሄ የጅዳው ደላላ ለተክላይ ሰጥቶታል። ተክላይ ተረክቧል። ሰይድ አበሻ እኛ ጋር ነህ? አዎ እናንተ ጋር ነኝ። ሙሳ ነው ስሙ ልጁ። እሱን እንደ ሽምግልና አድርገን እባክህ ብለን ጠይቀን ልጅቱ በህይወት መኖርና ለመኖር ለማረጋገጥ ነው።
ተክላይን ላመጣልህ ነው። ተክላይና ወንድሙ እነዚህ ናቸው። ኦኬ ተክላይ በጣም ጥሩ የሚባለው ወንድሙ እስቲ ታውቁታላችሁ? የትኛው ነው ተክላይ? ጥሩ ፎቶውን ንገሩን። ሰውየው ማንኛው በቀኝ በግራ ያለው ተክላይ ነው ወንድሙ ናቸው። ሰውን የሚያግቱ እኛ ያው ሰለነ ተክላይ አይመለከተንም። በእርግጥ መጀመሪያ የኛን ነው የምንሄድበት። ቆይ መታወቅ አለበት። የትኛው ነው ተክላይ? ደላላው ሰው እንዲያገታት ምንድነው የምታወራው ወንድሜ? ሊለቁ ይችላሉ። ብር ኖሮበት ሊሆን ይችላል። ይሄ የጅዳው ጆከር የሸዋው በእናትህ በግራ ያለው ነው ተክላይ የሚባለው። እነ ጆከርን አታሰልች። የሸዋው በስነ ስርዓት መናገር ያለ ሆነ ድረስ ስለ ብሩ እኛ የሚያገባን ነገር የለም። እዛው በሚጨርስበት ይጨርሳል። ተክላይ ልጅቷን የያዛት እሱ ነው፣ መልቀቅ አለበት። የምታውቁት ሰዎች የቤተሰቦቹን አድራሻ የተለያየ ሀገር ላይ አዲስ አበባ መሆን የተለያየ ቦታ ላይ ቤተሰቦቹ ካሉ ቤተሰቦቹን አሳውቁ። ለዚህ ነው ፎቶ ለጥፈው አታጥፈው ነው አድርገው። አሁን ማለት ነው ጆከር ይሄ ልጅ ምንድን እንዳለ ታውቃለህ? ተክለ የሚባለው የፈለገ ሰው ድንበር ይምጣ እያለ ሲዝት የነበረ ይሄ ሰው ነው። ገብቶሃል አይደል? ቀን ተክላይን የምታውቁት ተናገሩ እንጂ የትኛው ነው? በቀይ ነው እያሉ ነው። መስቀል ያደረገው ነው? መስቀል ያለው ነው? መስቀል የሌለው? ታሪክ ዘመነ መስቀል ያደረገው ነው? የሳቀው ነው መሰለኝ። አንድ ጊዜ የገጠር ልጅ ና በሉት። ተክለ የሚባለው መስቀል የሌለው ነው። ይናገራል። መስቀል የሌለው ነው። ና በሉት። የገጠር ልጅ ና በሉት። ደግሞ ብትመጣ ይሻለካል። ለገና ወረቀት ይዤ መጥቻለሁ ብለክ ማለት ነው። እንደውም መዘዝ ውስጥ ነው የምትገባው። ና ቁጭ ብለክ እያዳመጥክ ነው። ናግባ ይናገር። ና የቱ ነው ተክላ? የቱ ነው? እሱን ጥሩት። እሱ ነው የሚናገረው። ሌላ ሰው በኮመንት እንትን እንዳትል ተው። ኮመንቱን ራሱ ይንጣና ተክላይ ማለት እንደሆነ ይናገር። ና በሉት። ንቄት መሆኑን ይሄ ጆሮን እስር ቤት ማስገባት እኮ ይቻላል። ከክ ቆይ ነጃት፣ ቀስ በይ ነጃት። ቆይ ይምጣ ያገጠር ልጅ የሚባለው የባሪያ ልጅ። አቤት የሳቀው ነው እያሉ ነው። መስቀል ይምጣ። የገጠር ልጅ ይምጣ። የገጠር ልጅ ይምጣ። ስለሚያውቀው ይምጣና ይናገር። ይኸውልህ ተክላይ በተክላይ አይደል እንደ ሄደው እሱ ነው አይደል ሞተሽ ብሎ የተናገረ። ተክላይ ማን እንደሆነ የቱ እንደሆነ ይምጣና ይናገር። እዚህ ጋር ለምን ይደበቃል? ታፕታፕ ሲል ሲለምን አይደል እንደሚለው ገስት ላይ በየገስቱ እየተዘዘረ ለምን ዛሬ ሲጠራ ለምን ይቀራል? በፌክ አካውንት ቁጭ ብለህ እያየ አሁን ቤትን ከፍተህ በኋላ እኔ የለሁበትም ስትሞት አላየሁም ምናምን ብለህ ምንም አይነት ነገር አንፈልግ። ቤተሰቦቿ ካላችሁ የጅዳውን ያዙት። ሳውዲ አረቢያ ተቀምጦ መሀል ሀገር ላይ ተቀምጦ እንደዚህ አይነት ቀልድ መቀለድ በጣም ያስጠላል። ወይም የሰፈሯ ልጆች ምናምን ለሷ የምትቆረቆሩ የኛ ልጆች ካላችሁ የጅዳውን ያዙት። ጅዳ ላይ ያለው እንደላል ልጅ ቅድም ላይቭ ላይ ነበር። አሁንም ቁጭ ብሎ እያያችሁ ነው ያለው። ይምጣ። በፌክ አካውንት ቁጭ ብሎ እያየን የገጠር ልጅ በቤቱ ገብተው ሲጠይቁት እንኳን በጣም ሰው እያመናጨቀ ነው። ይሄ አመዳም አንድ ጊዜ ተሳስቼ ደንግጬ ነው ከ4 ሰዓት በላይ ያልኩት በል ተብሎ ማለት ነው። በ4 ሰዓት የሆነች ልጅ ገብታ በ4 ሰዓት እንዴት ተቀበረሽ ምናምን ብላ ስትጠይቀው ደንግጬ ስለነበረ ነው እንጂ ከዛ በላይ ቁጭ ብለናል አለ። ገብተዋል አይደል? ከአሁን ከወር በኋላ ነው እንደዛ ያለው በል ተብሎ ማለት ነው። 4 ሰዓት በተለያዩ በ4 ሰዓት ውስጥ እንዴት ብላ ነው የምትቀበረው? ድካም አለ። ነፍሷ እንኳን ለመውጣት ማን ነው ሰዓት ብዙ ሰዓት ይፈጃል። ተክለይን ይናገር። ተክለይ ማን እንደው ይናገር። ይምጣ። በላው አይለቀውም። ውሸታም ደላላ ሞታለች ስላለው ብቻ ሞት ያረዳ ለቤተሰብ ተጠያቂ ነው። ይምጣ። የት ሀገር ልጅ ነው ይሄ ገጠር ልጅ የሚባለው? ይሄ ጥቁሩ ልጅ አይደል? እዛው የሸዋል ወደ ሸዋል ነው። የት አካባቢውን ንገሩን። የገጠር የሚባለው አካባቢውን ንገሩን። እንሄዳለን ቤተሰቡ ጋር። የሸዋው በእናትህ ተረጋጋ። በእንደዚህ አይደለም ችግሩ የሚፈታው እንዴ አባቴ። በመዛት የሚሆን ነገር እኮ የለም። ውስጥ የምትሰራውን ነገር መስራት ትችላለህ። አሁን እዚህ ላይ በላይ እንደዚህ አትበል።
ተክል የሚባለው ራሱ በልብ እያየን ነው እያለ ነበር ቀን ማለት ነው። ያ ይከታተላል። እኔን አዳምጠኝ። ማን ቤት አማራ አዳምጡ፣ እንደማመጥ። እሺ ቆይ አንድ ጊዜ ዝም በሉ፣ እንደማመጥ። እስኪ አንድ ጊዜ ዝም በሉ። ልጅቷ ካለች ጆከር ብቻ ያውሩ፣ ሌሎቻችሁ እስኪ እናንተ ዝም በሉ። ምንድን ነው መረጃ አለው ተናገርበት። አቤት አቤት። ዛሬ ሁለት ተከሎች እና እሱ ሲጨቃጨቁ ቆይተዋል። ማንና ማን? ማንና ማን? ከመችና ይሄ ተከላ የሚባለው ትግሬ ማለት ነው። ከመች ምንድን ነው? ማን ነው? ከመች ጅዳ ያለው ነው። ይመች በኢቃማ ስሙ አሊ። ኦኬ ልጆቹ እዚያ ያሉ ተረቋብ ናቸው። ተልከው ተደላላ መጥተው እሺ ቀጥል። ከዛ ልጅ እዛ እንዳለች ታይታለች። ዛሬ ራሷ ሱራ እነሱን ሲደዋወሉ ልጅቱም እንደገና ወጣ ሽንቷን ሸንታ ስትገባ እሷም ሌሎችም ልጆች ወደ 8 ሴቶች አሉ እና ሁለት ልጆች ደግሞ ወደ የመን ተልከዋል። አንደኛይቱ ታማ ውስጥ ውስጥ እንድትገባ አድርጓል። ይሄው ተክላ የሚባለው ትግሬ። አንደኛይቱን ደግሞ ወደ ሀገር አሳፍሯት ብሎ አሁን ራሷ ሀገር አልገባችም፣ የመን ውስጥ ተቀምጣለች። አንዲት ወሬ አንዲት አክባር ምን ጨዋታለሁ ብለሽታል፣ በህይወትሽ ፈርጅ ይገልሻለሁ ብሎ ማስጠንቀቂያ ሰጥቷታል ብለዋል። ተክለይ ልጅቱ የተጫነችው ማዕረብ ላይ ዛሬ መቅሪብ ዛሬ ማዕረብ ላይ ከመችነ ሄጊደው ደላላና ያኛው ደግሞ ተክላይ አሱራ ቢያንስ ተሁለት ሰዓት በላይ ተጨቃጭቀዋል። ለማንኛቸው ሚስቱ ዘመድ እንደሆነችን እንጂ የዘመርናት የሚስቱ ዘመርናት ነው የሚስቱ ዘመርናት ይባባላሉ። የሚስቱ ዘመርናት ብለዋል። ትክክል። የሚስቱ ዘመርናት ታዛ ነገር እንዲያታመጣ ብለምነው ምን እንግዲህ አልሰማህም ልቤ ዋርኒንግ ናቸው ተጨቃጨቀ ብሎ ዘጋበታሉ። የኛ ልጆች እኔን ዛ 4 ልጆች አሉ በሚስጥር መጣው እነሱ ጋራ ናቸው። ልጆቹ ተዛወጣው መካ ተገቡ። አክባር ሊኖራቸው ይችላል እና ተጣጥብቃቸው ያዙት። እሱ ሲደውሉበት ፎቶውን ያላከበትን ፎቶውን ያላከው ማነው ፈልጉና እንጥልኝ ልገታቸው እያለ እየፈለጉ እየሞለጓቸው ነው። ወንድሞቹ የሚሄዱበትንም የተናገረ ሰው አለ ተነግሯልና ወንድሞችን ተዛውጣ ብለው ወንድሞቹን ተዛንቶልና እዚህ ነገር እንቀመጣለን ብሎ ከመንገድ ያስቆሟቸው አስመልሷቸው ወደ እሱ ጋር እየመጡ ነው አሉ። ዛሬ ተክለይ የተክለይ ወንድም በሌላ ቦታ ነው ብለዋል መንገድ የሚያስቆርጡ። እሺ እናመሰግናለን። ሰማችሁ አይደል? ስለዚህ ልጅቱ ተክለይ ጋር ናት። የተክለይ መስመር ታውቁታላችሁ አይደል? ትግሬ ነው አይደል? የተክለይ መስመር ካወቁት እንትን ይበሉት። እሺ ችግር የለም። እጀመር የአማራ ደላሎች ሁሉ ተክለይ የሚባለው ያውቃሉ። ጆከር እንዳለ የአማራም የኦሮሞም ደላላ ለትግሬዎች ነው አሳልፈው የሚሰጡት። ድንበር ሽጉጥ ምናምን መሳሪያ ስላላቸው ትግሬ ነው የሚያስቆርጥ ድንበሩ። ስለዚህ ታውያውን የማያውቀው ሰው የለም። ሰላም ነው። ማንኛው ነህ? እኔ አታውቅም በነገራችን ላይ እና እሱ ተክላይ ባለመስቀሉ ነው ተክላይ። አዎ ተክላይ ባለመስቀሉ ነው። እኛ አንፈልግም። የገጠር ልጅ ነው፣ ከገጠር ልጅ ነው መስማት የምንፈልገው። ዝጋበት፣ አንፈልግም። እሺ ችግር የለውም። ሸረሪት እና በሉት የገጠር ልጅ። እሺ እናመሰግናለን። ተርቶ እኛ የምንፈልገው ከገጠር ልጅ ነው መስማት የምንፈልገው። በቃ ይምጣ ሸረሪት፣ የገጠር ልጅ ይምጣ ዲቃላ። ተክላይ ማለት ይሄ ነው ይበል። እንዴት እንደሞተች እንዴት እንደሄዱ መጨረሻ ና ምን ሜምበር ትሆናለህ? አስገባው። ይኸው እዚህ መጥቷል። ይሄ አይደል እንደ የገጠር ልጅ ማለት ይግባና ማን እንደሆነ ተደረባባ አስገባው። የገጠር ልጅ መጥቷል። ና ግባ። ቆይ እኔ ልውረድለት። ሽንታም እኔ ማን እንደሆን ካሳይ አባ አስገባው። መሰዳደቡን ተውና ማን ጋር የተመላለስክ እንደው ራሱ አልገባም። ሪከርድ አትላክ። የት ነው የገጠር ልጅ የት ነው? አሁን ሜምበር ሆኗል። አበባ ስጥ። የገጠር ልጅ አበባ ስጥ ወይም አንድ ቁጥር ጻፍ። ቶሎ በል። ከማንም ሰገጤ ጋር ትመላለሳለህ እንዴ? ሰያ አንተ ፋራ ነህ እንዴ? ኢንተርኔት እንዳታስይዝ ጸጥ በላችሁ። ብሎ ካርገው አስገባውና ሚውት አድርገህ። ኦኬ መሳብ አልቻልኩም። ማን ነው የሳበው? የገጠር ልጅ። እሺ እንዴት ናችሁ? የገጠር ልጅ ሰላም ነው አለን። ፎቶውን ለጥፎ። ተክሌ የትኛው ነው? ተክሌ የትኛው ነው?
ተናገር። በቀኝ በኩል ያለው ነው መስቀል ያደረገው ነው መስቀል ያላረገው ያደረገው አንድ አይነት ናቸው ወንድማማቾቹ። በእርግጥ አንድ አይነት ናቸው፣ ይመሳሰላሉ ሁለቱም። መስቀል ያደረገው ነው። አዎ በአካል አይተኸዋል አይደል? አይተኸዋል እንጂ በስነ ስርዓት አንተ ማንኛው ደላላ ነው ያንተ ሚስት በዝምድናም ሆነ በተለያየ ነገር የምትገናኘው? ጅዳ ያለው ጋር ነው ወይስ እነ ተክላይ ጋር ነው? ኧረ እኔ እሱን አላውቅም። ዝምድና አይኑርብን እኔ የማውቀው ነገር የለም። በማን ነው አንተ የሄድከው? ጅዳ በማን ነው የተነሳው? እኔ የማውቀው ተክላይን ነው እዛ ያገኘሁት ማለት ነው። እሱ ነው ተክላይ። ተው ተክላይ ድንበር ላይ ያለ ሰው ነው። ጅዳ በማን ነው አንተ የተነሳው? ቆይ አንድ ጊዜ በቤተሰብ ነው። እኔ ቤተሰብ ነው ከዚህ ያገናኘው። ቤተሰብ የሚባል ነገር የለም። ቤተሰብ ጅኒ ምናምን የለም። ተከለለ ተናገር። እኔ ማንም ደላላ ደውዬ ውሰዱኝ አላልኩም። ቤተሰብ ነው። አዳምጠኝ። እኔ ይኸውልህ እኛ ከቤት ስንነሳ 3-4 ደላላ አለ። ሶስቱም የተያያዙ ናቸው። ማንኛውም ቦታ ላይ የተነሳህበት ማን ነው? ከጅዳ አንድ አይነት ደላላ ነው ያላችሁ እሷ እናንተ። ስለዚህ ማን ነው አንተን የሰጠህ? ለነ ተክላይ ያለው ድንበር ላይ ነው። ከጅዳ ተነስተህ የት ነው ያረፈው? ቤተሰብ ማለት ነው። አዳምጠኝ። እሺ ቤተሰብ ምናምን የሚባለው ገበያቶ አይደለም። እኔ ከደላላ ጋር ምንም አላወራሁም። እኔን አዳምጠኝ። አሁን ከጅዳ ተነስታችሁ የት ነው ያረፋችሁት? ከጅዳ እንደተነሳችሁ የት ነው ያረፍኩት? ሳቢያ ነው ያረፍነው። ሳቢያ ማን የተቀበለ? ሳቢያ የተክላይ እንደዚህ የሚሰራ ናቸው የተቀበሉ። የተክላይ የሚሰራ። እሺ ከጅዳ ስትነሱ ማን ነው የሸኛቸው? ትሬላ ላይ ማን ነው የጫናቸው? ከዚህ የወሰደ ነው። ከዚህ የወሰደ ማን ነው የወሰደ? ከዚህ የሚባል ጨዋታ አይደለም። ከጅዳ ስትነሳ አንድ ቤት ላይ ተሰባሰባለህ። ለጭነት እንድትመች አንድ ቤት ላይ እንድትሰባሰብክ ደላላው ራሱ አምጥቶ ነው ተደዋውለህ ነው የምትሰበሰበው አንድ ቦታ ላይ እኮ። ይልህ አዳምጠኝ። ከዚህ ማለት ነው ቤተሰብ ጨርሶ ሂሳቡን ሁሉን ጨርሼልሃለሁ። ዝም ብለህ መሄድ ነው። ማን ነው ደላላው? ደላላው ማን ነው? ቤተሰብ አይደለም። የምን ቤተሰብ ይችላል? ምንህ ነው? ይችላል? ምንህ ነው? ቆይ ጆከር፣ ቆይ ይችላል? ምንህ ነው? ይችላል ነው እኮ የላከው እኮ። ይመች ለኔ ምንም አይደለም እኮ። ማን ነው ደላላው? ታዲያ ይመች ነው ለምን አትልም? እሱ አይደል ነው የላከው እኮ። ለኔ ምንም አይደለም እኮ እሱ። ታዲያ ምን ነው? ቤተሰብ ነው የላከው። የጨረሰልኝ ቤተሰብ ነው የላካችሁ። ቤተሰብ ከማን ጋር አውርቶ ነው የጨረሰ? ማን ነው የጨረሰ? ከሱ ጋር ነው። ማንኛው ቤተሰብ ነው የጨረሰልህ? አምጣው ቤተሰብ፣ አምጣ ቤተሰብን። አንተ በ4 ሰዓት ውስጥ ድንበር ላይ አንድ ሴት ደክሟት ካንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? በማንኛው በእንትን በያዙት እንጨት ቆፍረው ነው የሚቀብሯት? የሳውዲ አረቢያን አፈር እኮ እኛ እናውቀዋል። መሀል ሀገር ቢሆን ችግር የለውም። በእጅ እንደዚህ ቆፍረህ ትቀብራታለህ። ኋላ ሀገር ግን ድንጋይ ነው። እንዴት ነው በ4 ሰዓት ውስጥ የምትቀበረው? ሲጀመር አፍህ ላይ አንተ ይሄኛው ደላላ ጋር ዝምድና አለ፣ የምታውቀው ጉዳይ አለ። ልጅቷን በህይወት እንዳለ ታውቃለህ። እኔ እሱን አላውቅም። እኔ ባይኔ ያየሁት ነገር አምጣ። ያገናኘህን ቤተሰብህን ያገናኘህን አምጣ። አትኮላተፍ። ምንም መኮላተፍ ምናምን የለውም። መጠየቅ ካለብህ እኮ መጠየቅ ትችላለህ። መጠየቅ አንተ የሰው ነፍስ ላይ ነው አይደል እየተጫወታችሁ ያላችሁት? እኛ እኮ የመንገዱንም ሁሉንም እኮ በደንብ አድርገን እናውቀዋል። አምጣ። መጀመሪያ ትነሳለህ። ስትነሳ ደላላው ይደውልልሃል። አንድ ቤት ላይ ይሰበስባል። ወደ ሳቢያ ነው አይደለ? ባህር የተቀበለ ስማ አቦ ቆይ በእናትህ አንድ ጊዜ ሁላችሁ በያፋችሁ አታውራ። ቆይ አንድ ጊዜ የገጠር ልጅ መነሻውን ያዘው። መነሻውን ያምጣ። መነሻውን እኮ ይዘነዋል። የገጠር ልጅ አንተን ለምን እሱ አይናገርም? ይመች ለምናምን የሚባለው ነው ብሎ ለምን አይናገርም? ለምን አባት ደብራቸዋል እኮ ባልየውን አውርተውት ሁሉን ነገር ከዚህ በማን እንደሄድን ሁሉን ነገር ነገረውት ያውቃል እኮ። አንተ ለምን ተኮላተፍክ? አንተ እኮ እዛ ሙታለች ብለህ ቦታ ባልዮ የለም። ባልዮ ጅዳ ነው ያለው። ሙታለች ብለህ ለቤተሰብ ታዲያ ተነገርና ታዲያ ተነገርን እንጂ አልኩት። ባይኔ መጀመሪያ ደረጃ ስማኝ እሺ። ቪዲዮ ስራ ስላሉኝ ነው ያንንም የሰራሁት። ቪዲዮ አናተ ላይ ይሰራ ብሱን እኛን አታታለንም። አዳምጠኝ። መጀመሪያ ከጅዳ ትነሳለህ። ከጅዳ ከቤት ስትወጣ ትደዋወላለህ። ተደዋውለህ አንድ ቤት ያስቀምጠዋል። ደላላውን ባይንህ እያየን የሚጭንህ ደላላው ለለበት ማንንም ሰው አይጭንህም። ከዛ ሳቢያ ቦታ ይወሰፈ ቦታውን እነዛ ጭነት ይዘው የሚሄዱት መኪናዎች ቦታውን ስለሚያውቁት እዛ ያለው ጋር ይደዋወላሉ፣ ይቀበልሃል።
አንተ ግን ተነጋግረህ ተደዋውለን ሄድከው። ለምን ይሄ የምትጠየቅበት ምክንያት ምንድነው? ድንበር ላይ 4 ሰዓት ባልሞላ ውስጥ አንተ ሞተች ተቀበረች ብለህ መርዶ ይዘህ የመጣው አንተ ነህ። እንዳለች ውስጥህ ተክላይና ይሄ ጅዳ ያለው እንደሚደዋወሉ ታውቃለህ። የምታውቀው ሚስጥር አለ። ይሄው መናገር አልፈለክም እዚህ